ልክ እንደዚህ ምንም ምልክት ወይም ሐረካ የሌለውን ሐምዘተል ወስልን እንዴት ነው የምናነበው? በጣም ቀላል ነው። የሶስተኛውን ፊደል ሐረካ መመልከት ነው። የሶስተኛው ፊደል ሐረካ ዶማ ከሆነ ዶማ አድርገን እናነበዋለን። ለምሳሌ ኡንዙር፣ ኡትሉ፣ ኡርኩብ። ነገር ግን ሶስተኛው ፊደል ፈትሓ ወይም ከስራ ከሆነ ከስራ አድርገን እናነበዋለን። ለምሳሌ ኢቅተረበ፣ ኢቅራእ፣ ኢህዲና፣ ኢርጂዑ። ሆኖም በዚህ መልኩ የሶስተኛውን ፊደል ሐረካ ከግምት የምናስገባው ሐምዘተል ወስል የስም መገለጫ ተብሎ የሚታወቀው አል ጋር ካልመጣ ነው። አል የሚለው ቃል ጋር አብሮ ከመጣ ግን ሁሌም በፈትሓ ነው የምናነበው። ለምሳሌ አልሐምዱ፣ አልሙልኩ፣ አልማሉ። በተጨማሪም እቺ ሐምዘተል ወስል የምትነበበው አሁን ባየነው መልኩ የቃል መጀመሪያ ላይ ስትመጣ እንጂ የቃል መካከል ላይ ከመጣች አትነበብም። ለምሳሌ ወትሉ፣ ወቅተረበ፣ ወስጁድ። በዚሁ አጋጣሚ በፉርቃን የቁርአን ንባብ ማዕከል ተመዝግበው በአጭር ጊዜ በኦንላይን ቁርአንን ማንበብ አለያም አቀራሮን በተጅዊድ ማስተካከል ይችላሉ። ያለው